20 በላይ አሉ ከ30 በላይ አሉ። አሁን እቺ አዲስ ወላድ ናት እንዳያችሁ በጣም ጊቷ ከብዶ ነው ያለው። መማር ማለት ከህይወት መማር ነው፣ ከልምድ መማር ነው፣ ከኑሮ መማር ነው። እርሶ ትልቅ ትምህርት ቤት ራሱ የእርሶ አይደለም ቤተሰቦቱም አካባቢው ራሱ ትምህርት ቤት ነው ራሱ ወማየት ያስተምራል። እኛ እንዲህ አይነት ግብርና የተሰማሩ ሀብት የፈጠሩ ለሌላው የተረፉ ዜጎችን መፍጠር ነው የምንፈልገው። በማዕከላዊ ኢትዮጵያ ክልል በከምባታ ዞን ሽንሽቾ ከተማ አስተዳደር ውስጥ በጽናትና በትጋት የተጻፈ ድንቅ የህይወትና የስኬት ታሪክ አለ። ከተሞችን ከሸማችነት ወደ አምራችነት ከምንም ተነስቶ እስከ ትልቅ የስኬት ማማ የማድረስ ተጋድሎ ነው ታሪኩ። በአንዲት ትንሽ ጥጃ የተጀመረው ይህ አስደናቂ ታሪክ አንዲትን የወተት ላም እስከ 500 ሺህ ብር በሚያወጣ ገንዘብ መሸጥ ያስቻለ፣ አንዲትን ትንሽዬ ጥጃ በ50 ሺህ ብር ከመሸጥ አልፎ ለአካባቢ ማህበረሰብ በከተማ ግብርና ልማት የስኬት ምሳሌ በመሆን በከምባታ ዞን የሽንሽቾ ከተማ ነዋሪዎችን እያነሳሳ ነው። ታሪኩ የሚጀምረው ግብርናን የመበልጸግ ተስፋ አድርጎ በማሰብና ከድህነት መውጫ የኢኮኖሚ ምንጭ አድርጎ ከማሰብ ነው። በተጨማሪም ከባድ የጨጓራ ህመምን በወተት ለማከም የተደረገ ጥረትም የዚህ ታሪክ አካል ነው። ነገር ግን ህመምን ለማስታገስ በቤት ውስጥ የተጀመረችው አንዲትን የወተት ላም የማርባት ጅምር ስራ ዛሬ የቤተሰብን ብቻ ሳይሆን የአካባቢ የኢኮኖሚ የለወጠ የሌማት ትሩፋት ስኬት አብነት ሆናለች። አቶ ዮሐንስ ስራውን ከጀመሩ በኋላ በአካባቢው ግብርና ባለሙያዎች ከፍተኛ ድጋፍ የተደረገላቸው ከመሆኑም በላይ ዩኒቨርሲቲ ምሩቅ በሆኑ ልጆቻቸው ጠንካራ የቤተሰብ አንድነትን ያጎለበተ ድጋፍም አላቸው። ይህ የከተማ ግብርና እርባታ ዛሬ የክልሉን አመራሮችና ባለሙያዎች ቀልብ የሳበ የሞዴል አርቢነት ማዕረግ ተጎናጽፏል። ለመሆኑ ይህ ስኬት እንዴት ሆነ? የተደቀኑ ፈተናዎችስ ምንድናቸው? የክልሉ ግብርና ሴክተር አመራሮች በቦታው ተገኝተው ምን ተመለከቱ? ከአቶ ዮሐንስ ጋር ያደረግነውን አነቃቂ ቆይታና የባለስልጣናቱን የመስክ ምልከታ አብረውን ይከታተሉ። መልካም ጊዜ ተመኘን። የክልሉ ግብርና ቢሮ የልማት አርበኞች ነን። እናንተን ለማገልገል ነው እዛ ያለን። አሁን እንግዲህ አገልግሎታችን መሬት ደርሶ ሀሳባችን መሬት ነክቶ በእናቶ ጆን እጅ ላይ ምን ይመስላል የሚለውን ለማየትም ለመማርም ነው የመጣው። ለመማርም የጎደለ ነገር ካለም እንግዲህ ምናጎለው ነገር ካለ ተምረን እናስተካክል፣ ጥሩ ነገር ካለ ደግሞ እዚህ ያለው ሌላ ቦታ ለመውሰድ የመጣ ነውና አጠር አድርገው እስኪ እርሶ የዚህ የወተት ላሞች እርባታ አጠቃላይ ከእንስሳት ሀብት ጋር ምን እየሰሩ እንዳለ አጠር አድርገው ቢነግሩን። እኛ አውሮፓ የምናየውን ነው እዚህ ግቢ ያየነው። እኔ ይህንን እርባታ መጀመሪያ ሲጀምር የጨጓራ ችግር ነበረብኝ። አጋጣሚ ሆኖ በጨጓራ ታምሜ ወተት አልነበረም። የነበርኩትም ግቢ እዛ ጠባብ ግቢ ነበር። እኔ ወታደር ነኝ፣ ዘርፍ ወታደር ነበርኩ፣ አስመራ ነበርኩ። ናቅፋ የሚባል አገር ላይ ተዋግቻለሁ። ያ ደግሞ ውትድርና ብዙ ነገር እንዳስተማረኝ ነው። ብዙ ነገር አስተምሮኛል። ለዚህም መነሻ እንደሆነ ያበረታታኝ ያው ሰራዊት ቤት ዞሬ በማየቴ እና ሌላ ሀገር በማየቴ በዚህ ነገር ገፋቶኛል እና እዚህ አካባቢ የዲቃላ ወተት ማይጠጣበት ጊዜ ዲቃላ ስጋ አይበላም በሚባልበት ጊዜ ነበር የጀመርኩት እና አሁን እግዚአብሔር ይመስገን እኔ እርባታ እያረባው ያለው ግደሮች ሲወለዱ ለአካባቢ ሰዎች እንደ ማስተማርም ውሰዱ፣ ተጠቀሙ፣ ጥሩ ነው፣ ኧረ እባካችሁ ወተቱ አይናቅም እንደያቀላለባችሁ ነው። ጥሩ ምግብ ከተመገቡ ጥሩ ወተት ይሰጣችኋል። ዝም ብሎ ነገር ከተመገቡ ደግሞ የዛኑ ያህል ውሃ የሆነ ወተት ይሰጣችኋል እያልኩኝ አልተቀበሉኝም ነበር። ጊዜው እንግዲህ እያስተማረ መጣና ወተቱም እየጠፋ የሰውም ብዛት እየመጣ ሁሉም እየተማረ አሁን እንደውም ከተማውን አጣቧል። በየሰፈሩ በየቤቱ ጥሩ ከብቶች አሉ። እዚህ ከተማ ውስጥ በጣም ጥሩ ከብቶች ከላይም ድጋፍ አለን። ድጋፍ እያደረጉልን ነው። አመራሮች ባሉበትም የእንስሳትም የካንቲባውም ሌላውም
እና የጎበኙንም ነው እና ችግር ባለበት ሰዓት እየጠራን እያሳየናቸው ለችግሩ መፍትሄም እያደረጉልን ነው። ግን ከራሳቸው አቅም በላይ አንዳንድ የመድኃኒት አቅራቦት በሚያንስበት ጊዜ ብዙ አይነት እንግዲህ ይሄ ከብት እንዳለ ሁሉ የዛኑ ያህል ችግር አለበት ከብቱ ላይ እና ዘር በወቅቱ ይመጣል። ይህም መድኃኒቶች ችግር አለ። እንግዲህ ደካማ ጎን መድኃኒቶች በወቅቱ ያለመቅረብ ከብቶቹ ላይ አንዳንድ አልፎ አልፎ የተወሰነ ጉዳት እያደረሱብን ስለሆነ ያም እናንተ እንኳን መምጣታችሁ በጣም ደስ ብሎኛል። እንኳን መጣችሁ፣ እንኳን ሳያችሁ። ከብቱ ይሄ ብቻ አይደለም አሉ ውስጥ ትንሽ የቦታ ጥበት ወደ ለማውጣት አልተመቸኝም አሉ ሌሎችም ስላሉ እና አሁን ጥሩ ዝርያ ምን ያህል ጥሩ ዝርያ ሲሆን ለእኔም ይጠቅማል፣ ለከተማውም ሌላ አሁን ካደሩ ሌላ አሁን ወረፋ ነው የያዙት ለወተት መጥቶ ማለት ነው እና የዛኑ ያህል የሰው ፍሰት እየበዛ በሄደ ቁጥር ፍላጎትም የዛኑ ያህል እየበዛ ነው ያለውና እና ጥሩ ነው። ጥሩ ዝርያ እንድናረባና እንድንጠቀም ሌላውንም እንድናገለግል አንዳንድ ችግሮች አሉ። ችግሮቹ እርግጥ ምንድነው ቢባል ቅድም ለመድኃኒት እንደጠቀሙ ተፋሰስ ነገር ሽንታ አለው፣ እበት አለው። ያንን ለመውሰድ እበቱ እንኳን ማዳበሪያ የሆነ ነው። በጣም ሰውን የዛ ጥቅም አውቆ ከየትም አካባቢ የመጣ እበቱን በሸራ መልክ በሸራና በተለያዩ ነገሮች እየከተትን እናስቀምጣለን። በመኪና እየጫነ ሄደ እየወሰደ ዝንጅብል፣ ቡና አገልግሎት በጣም ተጠቃሚ ሆነዋል ሰውና ጥቅሙም የዛኑ ያህል ጥቅም አለው። ቅድም እንዳልኳችሁ እና መኖ ከተለያየ ቦታ ስለሚመጣ ውድነቱ አለ። ያ እንደ ችግር ይታያል። ዋና እኔ ለእንስሳትና እንስሳት ሀብት ጉዳዩ የሚመለከት አካል መድኃኒቶች በወቅቱ እንዲቀርቡልን ቢያደርግልን። ይሄ ማለት ታማሚ ነው መድኃኒት ካላገኘ ሟች ነው አንድ ከብት እና እነዚህ አሁን እስከ 500,000 የደረሱት አሉ እዚህ ላይ እና 400 ምናምን 500 የወጡትም አሉ እና ወተታቸው ብዛትም ከፍተኛ ስለሆነ አሁን ብዛት ወተት ከ30 ሊትር በላይ ያሉት አሉ። አሁን እቺን ብታዩ ያቺት የምታዩ ከ30 ሊትር በላይ አሉ። ያ ከ30 ሊትር በላይ ያሉ ከብቶች አቅማቸውን የሚገነባ ነገር እና ካልሲየም የሚባሉ ችግሮች አሉ። ያ ነገር እና ጥሩ መኖ ካልተመገቡ አቅማቸውን ያዳክማል። ስለዚህ አሁን እርዳታው አለ፣ ግን ከራሳቸው አቅም በላይ እና እንስሳትና ዓሳ ሀብትም እዚህ ያሉት ይከታተላሉ፣ ግን ከአቅማቸው በላይ መድኃኒትን ለማቅረብ ችግር እና አለባቸው። ይህንን የሚመለከተው አካል በቅርብ ተከታትሎ ባታውን ብቻ ማየት ሳይሆን ችግራችንን ማየት እንደሌለን ነው እና ይህን ይመስላል። እና ሌላ ክብረት ስትልን በሀብቶት ላይ ሀብት ጭምር፣ በእድሜዎት ላይ እድሜ፣ በጤናዎትም ላይ ጤና ይጨምር ብለናል። ያው ትልቅ የተግባር ትምህርት ቤት ነው። ሰው ከሰራ ግብርና አውቀው ከሰሩት አምነው ከሰሩት ቀደም ብለዋል። በደንብ ቁርጠኝነት ይጠይቃል፣ ከውስጥ አምነው መስራት ይጠይቃል ብለዋል። እኛም የግብርና ቤተሰቦች የምንለው መሪዎቹ የምንለው ይሄንን ነው። ያየነውም ሁሌ የምንናገረው ነው። እርሶ አንደበትም የሰማነው ጓሮቱም ላይ የምናየው ይሄን በርቱ። ያው መማር ማለት ከህይወት መማር ነው፣ ከልምድ መማር ነው፣ ከኑሮ መማር ነው። እርሶ ትልቅ ትምህርት ቤት ነው ራሱ የእርሶ አይደለም፣ ቤተሰቦቱም አካባቢው ራሱ ትምህርት ቤት ነው። ራሱ በማየት ያስተምራል። እኛ እንዲህ አይነት በግብርና የተሰማሩ ሀብት የፈጠሩ ለሌላው የተረፉ ዜጎችን መፍጠር ነው የምንፈልገው። ያው የእርሱ አይነት ሚሊዮኖች እንዲፈጠሩ ነው እኛ የምንኖረውና ዋናው ነገር የእናንተን ችግር መፍታት፣ የእናንተ እርሶ ጋር ያለውን መልካም ልምድ ሌላ ቦታ የሌለበት ቦታ መውሰድ ነው። ለማየት የመጣ ነው እሱን ነው እንግዲህ ባየነው ነገር እጅግ ደስ ብሎናል። በጣም ነው የምናመሰግነው። ምንም ሳይሰስቱ ሳይደብቁ ነው ነገሩን። በሰማነው ነገር እጅግ ደስተኛ ነን። ያነሷቸው ሁለት ችግሮችን ያው አሳይመንቱን ነው ዛለን ከመድኃኒቱም ጋር ከመኖ ጋር ተያይዞ ያለው መኖ እናቶ መለሰም ይሄ መኖ ኮንሰንትሬት ብቻ አይደለም፣ ፎሬጅ መልማት አለበት። ፎሬጅ በአካባቢ ሊያለሙበት የሚችሉትን እድል ማመቻቸት አለባቸው። ወንዝ ዳርቻዎች የተጎዱ መሬቶች ካሉ እሱን አልምተው ያንን መሬት አመቻችተው እሱን አረንጓዴ መኖ አልምተው መጠቀም አለበት። ሌላኛው መኖ ላይ ግን እኛ እንሰራለን። ጥሩ ነገር ነው ያነሱት። የመድኃኒቱ ጉዳይ አሉ፣ ያው የሌሎች ችግሮችም አሉ። ይሄ ቢሮ ኃላፊ ነኝ። እነኚህ ሰዎች በሙሉ የሚመለከታቸው ናቸው። ማይመለከተው ማንም ሰው የለም። ስለዚህ አሳይመንቱን ወስደናል። ባየነው ደስ ብሎናል። ሌሎቹም መጥተው ከእርሶ እንዲማሩ እናደርጋለን። አሁን ከእርሶ የምንጠብቀው ጥሩ ዝርያ
የአካባቢው ሰዎች በእርሶ መንገድ ተከትለው እንዲያረቡ ከእርሶ በተመጣጣኝ ዋጋ እንዲገዙ የእርሱ አይነት ስራ ሌላ ቦታ ላይ እንዲደርስ እንዲሰፋ እንፈልጋለን። አሁን ምንድን ነው አሁን ይህን ስራ ተመሳሳይ እንትን ለማድረግ አሁን እሱ ብዙ ደረጃ ያለፉ ስለሆነ ምን ይመክሩኛል? አንድ ሰው ወደዚህ ስራ እንዲገባ ምንድን ነው ማድረግ ያለበት? አሁን ብዙ ሰዎች በዚህ ስራ ላይ ውጤታማ ማይሆኑ ሰዎች ነው። ለምንድን ነው ምን ችግር ስላለባቸው? አሁን ተመሳሳይ አካባቢ ሆኖ የአየር ንብረቱን ተመሳሳይ ሆኖ ይጀምራሉ፣ ግን ውጤታማ የሚሆኑ ጥቂት ሰዎች ናቸው። እና ምንድን ነው የእሱ ተሞክሮ? አሁን እኛ ይህንን ወደ ሌላ ቦታም ለማስፋት ምን ይመክሩናል? ለስንት ሰው እንግዲህ ማለት በጣም ክትትል የሚፈልግ ነገር በጣም በሰዓታት ልዩነት በቀናት ሳይሆን በሰዓታት ልዩነት ክትትል የሚጠይቅ ነገር ነው። ቢታመሙ ቶሎ እንድታከሙ ማድረግ እና ሌላ ችግር ሲደርስባቸው ያንን ችግር ቶሎ ለመቅረፍ እና ማበረታታት። አንዳንዱ ዝም ብሎ አስገብቶ ከብት ነው ብሎ አስሮ እሱ ማይከታተል ከሆነ ይሞትበታል፣ ይከሳል። የወተት ውጤቱን አጥጋቢ የሆነ የወተት ውጤት አያገኝም። በዛ ችግር ራሱን የሰጠ ሰው ነው ከብትን ማርባት የሚችለው ራሱን ሰጥቶ ማለት ነው። ክትትል ማለት ነው፣ በጣም ክትትል። እዛ ላይ ደግሞ ሐኪሞች እና አማክሮ የቅርብ ክትትል ከና ሐኪሞች ከባለሙያ ጋር እየተመካከረ ሲሰራ ውጤታማ ይሆናል። አሁን አንድን ነገር ውጤት ለማግኘት ብዙ ነገር አፍሶ ነው ወደ ውጤት የሚሄደው። ዝም ብሎ ገንዘብ ያለ ማውጣት ሰስቶ አንደኛ ጠቀም ያለ የወተት ምርትንም አያገኝም። ለምሳሌ አሁን መኗቸው እዚህ መጋዘን ውስጥ ገብታችሁ ብታዩ ፋጉሎ አለ፣ ፍሩሽካ አለ፣ ሚጥን የሚባል ነገር አለ። ያንን አይነት ቅንብር አልፎ ደግሞ እንዲህ አይነት ትንሽ እቺ መፍጫ ማሽን አለች እዛ እያያችሁ እንደሆነ በውጪ። በዛ ደግሞ ሾንኮራ አገዳውንም ካምበለ የበቆሎ አገዳውንም እሱንም በማሽንም እየተፈጨ ከምግባቸው ጋር እየተለወሰ ይሰጥና ይመገባሉ። በዛ በተመገቡ ልክ ወተት ይሰጣሉ። ስለዚህ አሁን አርቢ ሰሚ ካለኝ ክትትል ያስፈልጋል ማለት ነው። አርቢው እዚህ ውስጥ ካለ እንግዲህ በዚህ ሀሳብ ላይ ቢሄድ ጥሩ ነው።